ኤችአይቪ ታማሚ ነበረች። አልጋ ላይ ተኝቶ አይንቀሳቀስም፣ እንደ ሬሳ ነበረ። ጆሮዬን መስማት አልችልም ነበረ ከልጅነቴ ጀምሮ። እኔ ልጅ አልነበረኝም እና ሰሚነሽ ኪዳነ ምሕረት መጥቼ አንደበቴ መናገር አልችልም ነበረ። ብዙ ነገር ነው ያደረገችልኝ። አመስግኑልኝ። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ በያላችሁበት ሁሉ ሰላም፣ እግዚአብሔር ሁላችሁንም በያላችሁበት ይጠብቃችሁ። ዛሬ ደግሞ እስከዛሬ ስሰራው ከነበረው የስልክና ቴክኖሎጂ በተለየ መልኩ መጥቻለሁ። ያው መቼም ይህን ቻናል ስከፍት ስሙም የሚለው ዝብርቅ ነው። የተለያዩ ነገሮች ይተላለፉበታል ብዬ ነው ያሰብኩት። ማንኛውም የሚጠቅም ነገር ካገኘው በዚህ ቻናል ላይ ማስተላለፌን እቀጥላለሁ ማለት ነው። ስለዚህ ዛሬ ደግሞ ለኦርቶዶክሳውያን የሚሆን አንድ ገዳም እጠቁማችኋለሁ። ወደዚህ ገዳም ይዣችሁ እሄዳለሁ። አብራችሁኝ እንግዲህ ይህንን ገዳም ወደፊት እናንተም በአካል በመሄድ ይህንን ገዳም እንድትጎበኙት ጥቆማ ለማድረግ ነው። በዚህ ገዳም የተለያዩ ነገሮች ይከናወናሉ። በገዳሙ ውስጥ ብዙ ተአምራቶች፣ ህመምተኞች ሲድኑ የተወሰነ ጊዜ እዛ ስለነበርኩ አይቻለሁ። ተፈውሰው ምስክርነት በአውደ ምሕረት ላይ ሲሰጡ ከዚህም ውስጥ ለምሳሌ እንደ ኤችአይቪ፣ ስኳር እና ካንሰር እንግዲህ እነዚህ በሽታዎች በሕክምናው መድኃኒት የሌላቸው ናቸው። ስለዚህ እንደዚህ አይነት በሽታዎችን የታመሙ ሰዎች በዚህ ገዳም ላይ ፈውስ አግኝተው በአውደ ምሕረት ቆመው ምስክርነት እየሰጡ አይቻለሁኝ። እሺ፣ ከዚህ በተጨማሪ ደግሞ በዚሁ ገዳም እንደዚሁ ሌሎች ታማሚዎች ለምሳሌ ጆሮአቸው መስማት የማይችል ጆሮአቸው እየሰማ ምስክርነት ሲሰጡ፣ ለዚህም ደግሞ በጸበል ቅባ ቀንዲል አላቸው። እነዚህ አይነት ነገሮች እምነቶች አሏቸው። የተለያዩ ነገሮችን በመጠቀም ከህመማቸው አገግመው ጆሮአችን ሰማ ብለው ምስክርነት ሲሰጡ አይቻለሁኝ። እንደዚሁ ደግሞ ቆመው መሄድ የማይችሉ በሰው በእርዳታ ሰው ይዟቸው ገብተው ወይም በዊልቸር ገብተው ዊልቸራቸውን ጥለው በእግራቸው ቆመው የሚሄዱም አሉ። ከዚህ ባለፈ መናገር የማይችሉም እንደዚሁ እየተናገሩ በአውደ ምሕረቱ ምስክርነት ሲሰጡ ሰምቻለሁኝ። እንግዲህ እነዚህ ቦታዎች ላይ የተለያየ ጊዜ የተለያዩ ሰዎች የተለያዩ ነገሮች ይጠቀማሉ። በዚህ በገዳሙም ጸበሎች የተለያዩ ወደ 12 የሚደርሱ አይነት ጸበሎች አሉ። የጸበል አገልግሎት አለ። ከዛ ባለፈ በአውደ ምሕረትም እንደዚሁ ጸበል ያጠምቃሉ እሑድና ቅዳሜ እና በዚሁ ገዳም እንደገና ልጅ መውለድ ያልቻሉ ያው እዚህ ገዳም በመሄድ በተለያየ በጸሎት በማድረግ ከዛ አካባቢ የሚሰጡ የሾላ ፍሬ ለልጅ ለመካንነት መካን ለሆኑ ልጅ እንዲወልዱ የሚያደርግ የሾላ ፍሬም አለ። እሱን በመጠቀም ልጅ መውለድ የቻሉ እነዚህም እዚያው አውደ ምሕረቱ ላይ ምስክርነትን ሲሰጡ አይቻለሁኝ። ከዛ ባለፈ ያው የጸበል አገልግሎቱ እንደነገርኳችሁ እሑድና ቅዳሜን በአውደ ምሕረት ላይ፣ ከዛ ባለፈ የጸበል ቦታ አለ፣ ጸበል ቦታ አለ። ስለዚህ ዋሻ ውስጥ ደግሞ ያው እንግዲህ ከነሱ በተነገረን መሰረት ስውር አባቶች የተሰውሩ አባቶች ጸሎት የሚያደርሱበት የሚባርኩት ገዳም ዋሻ አለ። እዛ ዋሻ ውስጥ እንግዲህ የጸሎት መርሃ ግብርና አገልግሎት አለ። እዛ ገብቶ ማንኛውም ሰው የቸገረውን የተቸገረበትን የሚፈልገውን ነገር ፈጣሪውን በጽሞና ገብቶ እዛ የሚጠይቅበት ቦታ ነው። ከዛ ባለፈ ደግሞ እንግዲህ መገበሪያ፣ መስፈር፣ ገድል ማዝል እንደዚህና የመሳሰሉ ነገሮችም በዛው ገዳም ውስጥ ይደረጋሉ። ይሄ እንግዲህ መገበሪያ፣ መስፈር፣ መተት እንደዚህ አይነት ነገሮችን ምድራዊ ላይ የሚሰሩ ስራዎችን እነዛን ለማፍረስ የሚጠቅም ነገር ነው። ከዛ ባለፈ በገዳም ውስጥ የቄደር አገልግሎት ይሰጣል። ስለዚህ ቄደር መጠመቅ የፈለገ ሰው ወይም ደግሞ ከአሁን በፊት ቄደር ሊያስጠምቁ የሚችሉ ጥፋቶችን አጥፍቶ የነበረ ሰው ቄደር መጠመቅ ከፈለገ በዚህ ቦታ ቅዳሜና እሑድ ቢሄድ የቄደር አገልግሎት ማግኘት ይችላል። ንስሐ አገልግሎትም ይሰጣሉ። እንግዲህ አንዱ አስገራሚና ድንቅ ነገር እዛ ስንሄድ የምናየው የገዳሙ ጣሪያ ላይ ንቦች አሉ። በንብ የሚጠበቅ ነው። ስለዚህ ከዚያው ገዳም ላይ ደግሞ ማር እየተቆረጠ ማሩ እንደ እምነት ለብዙ በሽታዎች ፈውስ ይሆናልና እነሱም ከጸበል ጋር በማድረግ በመደባለቅ መጠጣት የሚቻል ሲሆን
ከዚህ ባለፈ ራሳቸውም እሁድ በማዘጋጀት የማር እምነቱን ከጸበል ጋር በማድረግ በገዳሙ ውስጥ ራሳቸው ያድላሉ ወይም ደግሞ ለህዝብ ለፈውስ እንዲሆን ይሰጣሉ ማለት ነው። እንግዲህ በዚህ ገዳም 7ቱንም ቀን ቅዳሴ አለ። ማለት ዓመቱን ሙሉ ቅዳሴ አለ ማለት ነው። ስለዚህ ማንኛውም ሰው በፈለገው ሰዓት ቢሄድ እዛ ገዳም ውስጥ ቅዳሴ አስቀድሶ ማህሌት ቆሞ ወይም ደግሞ ኪዳን ቆሞም መመለስ ይችላል ማለት ነው። ከዚህ ባለፈ በገዳሙ ውስጥ እንግዲህ ማንኛውም ሰው ሲሄድ ገዳሙ ራሱ የሆነ መጠለያ ያለው ምናልባት ሰው ከዚህ የሚሄደው ሰው ራሱ ሊያዘጋጀው የሚገባው ነገር የሚተኛበት የሚለብሰውና የሚጠቀምበት ገንዘብ ሊሆን ይችላል። እንደዚህ አይነት ነገሮች ያስፈልጋሉ። በገዳሙ ውስጥ ሱቅ አለ፣ ካፌ አለ። እንግዲህ በካፌ ውስጥ እዛው አሁንም ምስክርነት ሲሰጥ የሰማሁት ጨጓራ በሽተኞች የገዳሙን ካፌ ምግብ በልተን ከህመማችን ተፈውሰናል የሚል ምስክርነትም ሲሰጥ አይቻለሁ በዓይኔ እና በገዳሙ አባቶች የካፌውም እያንዳንዱ ነገር እዛ ውስጥ እየተባረከ ስለሆነ አለ። ስለዚህ ወደ መጨረሻ አካባቢ የእነሱም የሶሻል ሚዲያ እንትን ስላለ እሱን ጠቁማችኋለሁ። እዛ ላይ ብዙ መረጃ ማግኘት ትችላላችሁ። ያው እኔ እንግዲህ የሃይማኖት መምህር አይደለሁም፣ ጥቆማ ለመስጠት ያክል ነው። ብዙ ማስተምራችሁ ነገር የለም። እንግዲህ ገዳሙ የሚገኝበት ቦታ እሱ ልጠቁማችሁ። ገዳሙ ከደብረ ብርሃን የአንድ 15 ደቂቃ በመኪና መንገድ ነው። ከዛ ወጣ እንዳሉ መኪና እስከ ገዳሙ ውስጥ ድረስ ይገባል። ስለዚህ መሰረተ ልማቶቹ የተሟሉ ናቸው። ስለዚህ አንዳንድ እንግዲህ ማሳያ የሆኑ ከነሱ የቲክቶክ ገጽ ላይ የተወሰዱ ቪዲዮዎችን አካትትላችኋለሁ እዚህ። በተረፈ እናንተ የሶሻል ሚዲያቸውን እውነትም ሰሚነሽ ኪዳነ ምህረት በአማርኛ ኦፊሻል በእንግሊዝኛ የሚል ገብታችሁ ማየት ትችላላችሁ። ሰው መስክሪልኝ ብሎ ነው እዚህ መታ 3 ቀን ተጠምቃ ሄደች። የኤችአይቪ ታማሚ ነበረች። ጸበሏን ተጠምቃ ድናለች። ጥላ ስጭልኝ ብላ ሰጥቼላታለሁ። ለሷ የደረሰች ለእናንተ ትደረስላችሁ። እኔ ልጅ አልነበረኝም እና ሰሚነሽ ኪዳነ ምህረት መጥቼ የገድሏንም ማዘልን ከባለቤቴ ጋር እኔም ሾላ ፍሬዋ እንዳጋጣሚ ወርቅ አገኘኋት። ሾላ ፍሬዋ ስር አንድ ናት። እሷን ወስጄ በውሃ በጥብጬ ጠጣኋት። በዛው በወሩ ልጅቷ ተጸነሰች። ይሄው ኦፕሬሽን በሆንም ወልጃለች እና 4 ወሯ ነው። እኔ ሰማች እናንተንም ተስማችሁን ልብላችሁ አመስግኑልኝ። ብዙ ነገር ነው ያደረገችልኝ። አመስግኑልኝ። ጆሮዬን መስማት አልችልም ነበር ከልጅነቴ ጀምሮ። እናቴ እዚህ ዛይ መጣ ቅባ ቅዱስን ተቀባ፣ ጆሮ ተቀባ። ከዛን ወዲያው ተፈውሻለሁ። ቤተ ክህነት ትምህርት ተምሬ ድቁና አንጥቼ ዲያቆን ሆኜ ቀድሳለሁ። ለእመቤቴ ክብሬን እገልጻለሁ ብዬ ነው የቀረብኩት። እኔን የሰማች ወላዲተ አምላክ የሰሚነሽ ኪዳነ ምህረት ሁላችሁንም ትስማችሁ። አልጋ ላይ ተኝቶ አይንቀሳቀስም፣ እንደ ሬሳ ነበረ የነበረው። እያገላበጥን ነበረ ዳይፐር የምንቀይረው። ምንም ራሱን አያውቅም። ቀንም ለሊትም እንቅልፍ የለውም። ከዛ በኋላ ያሰብነው ምንድነው እስቲ ይሄ ነገር ወደ ገዳም ብንወስደው መፍትሄ እናገኛለን ወይ ብለን ያሰብነው። ገና ጉዞ ስንጀምር ለሊት 9 ሰዓት ነው ከናዝሬት ከተማ ነው የመጣነው። ስንጀምር ማውራት ጀመረ። እጄን አንሱልኝ አስተካክሉኝ ማለት ጀመረ። እንዴ ይሄ ነገር እንዴት ነው? እስቲ ቦታው ላይ ደግሞ ስንደርስ ብዙ ታሪክ እናያለን ብለን አወራን ከእናቴ ጋር። ከዛ በኋላ እዚህ ስንመጣ ቁጭ ማለት ጀመረ። መብላት የማይችለው ምንም ነገር መጠቀም የማይችለው እዚህ ቁጭ ብሎ በሶንም ቆሎንም ዳቦንም መጠቀም ጀመረ። በ4ኛው ቀን ዳይፐሩን ተወልን። የትላንትና ሳምንት 4 ለ5 ምስክርነት ሰጥቼ ነበረ። በወረቀት ነው የላኩት። እኔ ንጹህ ስላልነበርኩኝ ለምን ምስክርነት ስላልሰጠው ነው መቼም ይሄ የቆየበትና ብሰጥ ወዲያው ይድንልኛል ብዬ አሰብኩኝ። ይኸው በሳምንቱ ደግሞ ከዘራውን ይዞ በዚህ በ5 ሰው ነበረ በወንበሩ የሚመላለሰው የነበረው። እሱን ትቶ ዛሬ በከዘራ በቅዱስ ሚካኤል ቀን ደጇ ደርሶ ይኸው ለምስክርነት በቅተናል። እግዚአብሔር ይመስገን። ምስክርነት አንደበቴ መናገር አልችልም ነበረ። በ3ኛ ቀኑ ቲሸርቷን ገዝቼ አንገቴ ላይ ጠመጠምኩትና ጠዋት ስነሳ ማውራት ጀመርኩኝ። በ3ኛ ቀኔ ማለት ነው። ከዛ እመቤቴ ምስክርነትሽን አሁን አልሰጥም፣ ድጋሚ መጥቼ በርብሽ ላይ ምስክርሽን እሰጣለሁ ብዬ ነበር። ይሄው ድጋሚ መጥቼ ምስክር ሰጥቻለሁ። እኔን የሰማች እናንተን ተስማ።
እሺ እንግዲህ በገዳሙ ያለውን ምስክርነት በጥቂቱ አይታችኋል። ይሄንን ይመስላል። መሄድ የምትፈልጉ መሄድ ትችላላችሁ። ከዚህ በተረፈ ዛሬ አንድ ነገር ላስቸግራችሁ ነው። የተወሰነ ነው እንግዲህ ዩቲዩብን ሰብስክራይብ አድርጉልኝ እስኪ ትንሽ ምናልባት 100 ሰው ቢየው 100 ሰው ሰብስክራይብ ቢያደርግልኝ ለኔ በጣም ትልቅ ነገር ነውና ባካችሁ ዩቲዩብን በቀናነት ሰብስክራይብ አድርጉልኝ ላስቸግራችሁ። በተረፈ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ከዛሬ 531 ዓመት በፊት ኪዳነ ምሕረት የአካባቢ ከብቶች ለእረኝነት ከብቶች የሚውሉበት ምድረ በዳ ነበረ። በአንቺ አማላጅነት አሴናዎት ሂድና አንጎለላ ላይ ቤተ መቅደሴን ሥራ አለችኝ አሉ። ማነሽ ብዬ ጠየቅኳት። እኔ እናት ሰሚነሽ ኪዳነ ምሕረት ነኝ። እግዚአብሔር ሲመርጥ ደብረ ታቦርን እንደመረጠ ይሄን ቦታ እግዚአብሔር መረጠ። ስራ የሰራ ከብር ብጣሽን ከሳንቲም ክስካሹን የሰጠ አይወቀስም አይከሰስም፣ ገነት አስገባዋለሁ አለች። አመስግናት። እልል ብላችሁ አመስግኑ።